እንዴት ሰንብታችኋል? እንኳን ወደ ቻናሌ በሰላም መጣችሁ። የምትወዱትን ወይ ደግሞ መልበስ የምትፈልጉትን ልብስ ለመልበስ በጣም የምትቸገሩ ሰዎች ትኖራላችሁ። ይሄ ቪዲዮ ስለ ቦርጭ ነው። አሁን ቦርጭ በጣም ያስቸግረናል። በተለይ ምግብ ቀንሰንም ስፖርት ሰርተንም ቦርጭ ያልቀነሰ እዛው ያልተንቀሳቀሰ ሊኖር ይችላል። በዛ ላይ ደግሞ አንዳንዴ የሆነ በቃ ይሄ ልብስ ብለብሰውስ ይሄንን ባደርገውስ በቃ የምትመኙትን ልብስ እንዳትለብሱ ያደርጋችኋል ማለት ነው ቦርጭ። በየቀኑ እንኳን ምግብ እየቀነሳችሁ እንኳን ቦርጫችሁ ሊጠፋላችሁ ያልቻለ ትኖራላችሁ ብዬ አስባለሁ። እንግዲህ ዛሬ በዚህ ቪዲዮ ቦርጭ ለምን እንደሚመጣ አይነቶችን እና በቤት ውስጥ በቀላሉ ልንተገብራቸው የምንችላቸውን 5 ሳይንሳዊና ውጤታማ መፍትሄዎችን አብረን እንማራለን ማለት ነው። ቪዲዮዬን እስከ መጨረሻ ተከታትላችሁ ቦርጭን ለመቀነስ የምታደርጉትን ጉዞ ዛሬውኑ በልብ ሙሉነት ትጀምራላችሁ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረጉንና የደውል ምልክቷን መጫኗን አትርሱ። እስከመጨረሻ አብራችሁን ቆዩ ማለት ነው። እንግዲህ ቦርጭን ለማጥፋት በመጀመሪያ ለምን እንደመጣ ማወቅ አለብን። ቦርጭ ዝም ብሎ የሚፈጠር ነገር አይደለም። ዋና መንስኤዎች የሚከተሉት ናቸው። ያልተመጣጠነ አመጋገብ፣ በተለይም የተጣራ ስኳር፣ በካርቦሃይድሬት የበለፀጉ ምግቦች እና የታሸጉ ለስላሳ መጠጦች የሆድ ላይ ስብ እንዲከማች ያደርጋሉ ማለት ነው። ሌላው ደግሞ የእንቅስቃሴ ማነስ፣ ቀኑን ሙሉ አሁን ለምሳሌ አንዳንዴ ቀኑን ሙሉ ተቀምጦ መስራት ወይም አካላዊ እንቅስቃሴ አለማድረግ ቦርጭ ያደርጋል ማለት ነው። ለምሳሌ ምግብም ከተመገበን በኋላ እዛው ቁጭ ማለት የለብንም፣ እንቅስቃሴ ማድረግ አለብን። ሌላኛው ደግሞ ምግብ ልክ እንደበላን መተኛት የለብንም። ሜቢ ከመተኛታችን በፊት ወይ 2 ሰዓት ወይ እንደዛ ሲቀረን ምግብ በልተን እንደዛ ነው መተኛት ያለብን ማለት ነው። በልተን ወዲያው ብንተኛ የቦርጩ ይፈጠራል ማለት ነው። ሌላኛው የስትሬስ ነው። ስንጨነቅ ሰውነታችን የኮርቲሶል የተባለ የሆርሞን ያመነጫል ማለት ነው። ይሄ ሆርሞን ደግሞ ስብ በሆዳችን አካባቢ እንዲከማች ቀጥተኛ ትዕዛዝ አስተላልፏል ማለት ነው። እና ሌላው ደግሞ የእንቅልፍ ማነስ ነው። ለምሳሌ በቀን ከ7 እስከ 8 ሰዓት ያላነሰ ጥሩ እንቅልፍ አለማግኘት ለቦርጭ መፈጠር ትልቅ ምክንያት ነው ማለት ነው። አሁን ደግሞ ወደ ዋና ነገር እንምጣ። ቦርጭን በዘላቂነት እንዴት ማጥፋት እንዳለብን እናየዋለን ማለት ነው። ስኳርና የተጣሩ ካርቦሃይድሬቶችን መቀነስ አለብን። የመጀመሪያው እና ዋናው እርምጃ ስኳር ያላቸውን መጠጦች ለምሳሌ ኮካዎችን፣ ነጭ ፓስታ፣ ዳቦ በፓስታ መቀነስ ነው። በምትካቸው ሙሉ እህል አትክልትና ፍራፍሬዎችን ተጠቀሙ ማለት ነው። እና የፕሮቲን እና የፋይበር መጠንን መጨመር ነው። ሌላው ፕሮቲን የሆኑትን ነገሮች መመገብ፣ ለምሳሌ እንቁላል፣ የዶሮ ደረት፣ አተር፣ ምስር፣
መመገብ የራብ ሄርሞንን ይቀንሳል ማለት ነው። እነዚህን አሁን ለምሳሌ የዶሮ እንቁላል የተቀቀለ ማለት ነው። እንቁላል ቀቅለን ብንመገብ፣ አተር፣ ምስር እነኚህን ብንመገብ የራብን ሆርሞን ይቀንሳል ማለት ነው። የምግብ ፍላጎቶቻችን ይቆጣጠራል ማለት ነው። ፋይበር ያላቸው ምግቦች ደግሞ የምግብ መፍጨትን በማፍጠን የሆድ መነፋትን ይቀንሳል ማለት ነው። ሌላው በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት በጣም አሪፍ ነው። እንግዲህ ውሃ የምንጠጣው ከመመገባችሁ ከ30 ደቂቃ በፊት መጠጣት የረሃብን ስሜት ይቀንሳል። በተጨማሪም ሰውነታችን ውስጥ ያሉ ካሎሪዎች በፍጥነት እንዲቃጠሉ ይረዳል ማለት ነው። ስለዚህ ውሃ መጠጣት በጣም አስፈላጊ ነው። ለቦርጩ ብቻ አይደለም። ለምሳሌ አሁን ፊታችን ላይ የሚወጡት ማዳት፣ ብጉሮች፣ ብዙ ነገሮች ፊታችን ላይ የሚወጣው ውሃ ስለማንጠጣ ነው። በነገራችን ላይ ለቦርጩ ብቻ ሳይሆን ለጤና ራሱ ውሃ አስፈላጊ ነው። ውስጣችን ሰላም ከሆነ ፊታችን ጽድት ይላል ማለት ነው። ውሃ ግዴታ አስፈላጊ ነው። ውሃ ስንጠጣ ፊታችን ይጠራል ማለት ነው። ስለዚህ ውሃ ከምንም በላይ ውሃ መጠጣት በጣም አሪፍ ነው። ገብቷችኋል? በቀን ቢያንስ ከ2 ሊትር እስከ 3 ሊትር ውሃ መጠጣት ግድ ነው። እንግዲህ ውሃ ከመመገባችሁ በፊት ጠጡ፣ ወይ 30 ደቂቃ ምናምን ሲቀራችሁ ማለት ነው። ሌላው እንቅስቃሴና ስፖርት ማድረግ ነው። አሁን ለምሳሌ ቁጭ ብለን ስንውልም ወይ ደግሞ ማንንቀሳቀስ ከሆነ ቦርጭ ሊፈጠር ይችላል። ሌላኛው ደግሞ በልተን ወዲያው መተኛት። ምግብ በልተን እንደተመገብን ወዲያው የምንተኛ ሰዎች እንኖራለን። ያ ምንድነው? ቦርጭ ያመጣል ማለት ነው። በልተን ወዲያው መተኛት የለብንም። እንቅስቃሴ ማድረግ አለብን ማለት ነው። ቦርጭን ለማጥፋት የሆድ ስፖርት ብቻ መስራት አይበቃም። በምትኩ ካርዲዮ ማለትም ፈጣን እርምጃ ወይም ሩጫ፣ ገመድ መዝለል፣ ዋና ወይም በብስክሌት መንዳት እነዚህን በሳምንት ቢያንስ ከ3 እስከ 4 ቀን ለ30 ደቂቃ መስራት መላ የሰውነታችን ስብን ያቃጥላል ማለት ነው። እነኚህን ብንጠቀም ቢያንስ ቦርጫችን ስቡም እንዲጠፋ ያደርጋል ማለት ነው። እና ሌላው በቂ እንቅልፍ እና ውጥረት መቀነስ። በቂ እንቅልፍ መተኛት በጣም ምርጥ ነው ለብዙ ነገሮች። ማታ ለምሳሌ ማታ ከ7 እስከ 8 ሰዓት መተኛት እና ከአእምሯችን ከውጥረት ነፃ ማድረግ ወይም በእረፍት የኮርቲሶልን ሆርሞን በመቀነስ የቦርጭ ስብን እንዲያከማች ያደርጋል ማለት ነው። ስለዚህ ከ7 እስከ 8 ሰዓት በመተኛት አእምሯችን ከውጥረት ነፃ እንዲሆንና በእረፍት የሆርሞናችን በመቀነስ የቦርጭ ስብን እንዲቀንስ ያደርገዋል ማለት ነው። እንግዲህ ወደ መጠቅለያ ከመሄዳችን በፊት አንድ ትልቅ ምስጢር ልንገራችሁ። ብዙ ሰዎች የሆድን ስፖርት ብቻ ሰርቼ ቦርጭ ማጥፋት እችላለሁ ወይም ደግሞ ክሬም መቀባት ቦርጭ ያጠፋል ይላሉ ብሎ ያስባሉ። ይሄ በፍጹም ስህተት ነው። ምክንያቱም ስብ የሚቃጠለው ከአጠቃላይ ሰውነት ክፍል እንጂ ከአንድ ቦታ ብቻ ነጥሎ አይደለም። ስለዚህ
አጠቃላይ የአኗኗር ዘይቤያችን መቀየር ብቻ ነው ዘላቂ መፍትሄ የሚሰጠን እንጂ የሆድ ስፖርት ብቻ ስለሰራን ወይም ደግሞ ምግብ ስለቀነስን ወይም ደግሞ ስለሮጥን ወይም ደግሞ እንደዛ አይደለም። እና ለዛሬው እንግዲህ ይዤላችሁ የመጣሁላችሁ ይጠቅማችኋል ብዬ ያሰብኩ እና ብዙዎቹ የተቸገሩት እንዴት መቀነስ እንዳለባችሁ ጥያቄ ለሆነባችሁ ለዛሬ ይዤላችሁ ያስኩላችሁ መረጃ ይሄን ይመስል ነበረ። እንግዲህ እነዚህን 5 መንገዶች ዛሬውኑ መተግበር ወይ ደግሞ ብትጀምሩ በቅርብ ጊዜ ትልቅ ለውጥ ታያላችሁ ማለት ነው። እንግዲህ ቪዲዮዎቼ ከተመቻችሁ ላይክ በማድረግ አትርሱ። ለእናንተ ወይም ደግሞ ለጓደኞቻችሁ ይጠቅማል ካላችሁ ምናልባት ቦርጫም ጓደኛ ምናምን ካላችሁ ሼር አድርጉለት። እንግዲህ ስለምታበረታቱኝ፣ ኮሜንት ስለምትሰጡኝ፣ ላይክ ስለምታደርጉ ስለ ሁሉም ነገር በጣም አመሰግናለሁ። እግዚአብሔር ያክብርልን። በነገራችን ላይ እኔ እንድሰራላችሁ የምትፈልጉት ቀጣይ የጤና የአካል ብቃት ርዕስ ካለ ኮሜንት ላይ ጻፉልኝ። ጥያቄም ካላችሁ ቪዲዮዬ ከተመቻችሁም ካልተመቻችሁም ቅሬታ ካላችሁ እኔ ኮሜንት ላይ እጠብቃለሁ። ምንም ችግር የለም። እንግዲህ ወደፊት ከዚህ በላይ ትልቅ ለውጥ እንጠብቃለን። በሌላ አሪፍ እና ምርጥ የሆነ ቪዲዮ እስከምንገናኝ ድረስ ጤናችሁ ይጠበቅ። ሰናይ ጊዜ ይሁን። አመሰግናለሁ። እወዳችኋለሁ።